你好老师，你好老师，再说一点，你好老师。你为什么？ጥያቄውን ቀጥይ ሶ ሄደክ በስመ አብ ልቀጥል መምህር ጥያቄውን ተቀጥይ አብዛኛዎቹን ላውሽ ነው ላውሽ መጀመሪያው ጨንጭለሽ ላውሽ ሎሽን አይደለም ያለው ላውሽ ንብት እንደማ ዶማ ቡሽ ጭንዶማ የሚለው ወርድ ዶማ እኔን Do you understand? ላሮሽ እየተረዳሽ ንጭንዶማ ንጭንዶማ ሽቲን ኩዶማ ንጭንዶማ አካፋ ወይ እየገባሽ ነው ወይ ነው አይደል ለማለት ነው ኦኬ ኦኬ ታላቅ ወንድም ነው አይደል ለማለት ታሺ yes ኒደ ገገማ ገገማ ታሺ ኒደ ገገማ ታሺ የገገማ ታሺ ኒደ ገገማ አሁን ደግሞ ገገማ ታሺ ማለት is ኒደ ማለት ያንተ ገገ ማለት ወንድም ማለት አይደል ታሺ ኒደ ገገማ ታሺ ኒደ ገገማ ታሺ የገገማ ወንድሜ ብርቅዬስ ገገማ ማለት ጎሮስ ብርቅዬ ገገማ ሳይሆን ይኸውልህ ብርቅዬ ጠላ ቤት አዲስ ስራ ጀምሯል በቻይና ምንድነው የሜዲን ቻይና ጫማ አቃጠለኝ ለማለት በቻይንኛ ጥሩ ጥያቄ ነው ያነሳው ጥሩ ጥያቄ ጆንጎ ዳሺ ማለት በጣም ማለት ነው አሁን ምሳሌው ምንድነው ጆንጎደ የቻይና ማለት ጆንጎደ ሃን ሙሉት እንግዲህ ዳሻ ስልክ መግዛት ይፈልጋለሁ ለምሳሌ ስልክ ቁጥርሽ ስንት ነው ወይም ደግሞ ስልክ ቁጥርሽን ስጪኝ ማለት ይፈልግ ስጠኛ ስልክ ቁጥሩን እኮ ነው ስልኩን አይደለም እሰጥሻለሁ አንቺም ትሰጪኛለሽ ኒደደ ዋው ማሽ ዶሻው ማለት ስልክ ቁጥርሽ ግን ያመረኝ ትርጉም ይሰጣል ስትመልሱ እንዴት ትላላችሁ ወደ ዴንዋ ሃውማ ሺ ሊን ጃው ያው ሳን ስ ለሰውየው ሰጠችው ወይ ትቷጋዛ አንዴ እንድገመው ምን ተማርሽ ምን አገኘሽ ቢዝነስ አገኘሽ የሚለው ለማወቅ እስቲ እኔ ወንድ ጓደኛ እፈልጋለሁ አልፈልግም በይሽ አልፈልግም በቻይንኛ ሰዎች ተገናኝተው ሲለያዩ ሲዩ አጌን ወይም ባይ ባይ ሲሉ ዛይጄን ጉድ አንድ ሰሞን ነው አርገው ክራፍት ተርቀቃለ እናኒ አስማታረቂ እናኒ ጉድ አረገችው እናኒ እየዲውን በቂ ተቀበሉ እንዴ ከዚህ በላይ ላርግላችሁ ታዲያ ይሄውና በቃ ታተላርጉ በቃ ተቀበሉ እንዴ ከዚህ በላይ ምን ይሆንላችሁ ታዲያ በዛው ምን ውበት አለው እንደዚህ ምንም በቃ እላዩ ላይ እንደዚህ ባለበት ይደረጋል ውበት አለ አይደል ትርሲ አሎት ትርሲ ሽልኝ ሂጂና እዛ ቢው ይሄን ማጣፈጠሽም እንዴ አረ እኔ ጓሮ ለጓሮ ምግብ አልወድ ኤቢ ምን ይሄን የመሰለ መብያ ያያለ እንዴት ነህ ብርዱ እናቴ ክረምቱ በጣም እንትና ሬን አለ ሬን የበረደሽ አትብዚኝ የጋሽ ማን ነው የባለቤቴን ቆጣል አርጌ እንዴ ውሻ የሚሸተኝ ደግሞ እዛኛ ሰፈር መግቢያ ላይ የተከመረው ቆሻሻ ይሸተኝ እሱን አስቼ ነው የምገባው ወደ ቤት ምን አለ መንገደኛው
እንግዲህ አትዝጊኝ አንቺ እዚያው ታገጃለሽ የለው መሬት የሆነ ናና ተሾምበት ሆነ በሀብት ንብረት የሆነ ገማች ከፈት ጮህ ይሆን እንዴ ለመዝናኛው ጥሩ ነሽ ትሆኛለሽ ለመዝናኛ የተሰጠ አይነት ማንነት አለሽ ይላሉ ኤቢ እኔ ልጅ ምንድነው ማረጋት ግን ኤቢ ወይ የትዬ ወይ አልተነሳሽም እስካሁን አረ ተነስቻለሁ እንደዚህ ብዬ የሚያጋብ ነገር ጣል አረግ ብዬ ነው ወይ ጠራሽኝ እትዬ ኤቢ አይ ምንድነው የሚሻልሽ ግን መቼ ነው እንደ ሰው በጠዋት ተነስተሽ ቁርስ አቅርበሽልኝ ወደ ስራ መሄደው አንቺ ጧት እናቴ እንዳላርም ትጮሃለሽ መቼ ወፍ እንደምትሆኝም እንጃ ጧት እኮ አለሽ አላርም ኤቢ መቼ ነው የምትሻሻው ሰው እኮ በገባበት እያደገ እየተሻሻለ ነው አይደል የሚሄደው መቼ ነው ግን የምትነቂው እነጋሽን ሸኘሁኝና አንዱ ትንሽ ጋደም አልኩ ከዛ ደግሞ እንደዚህ ሜካፕ አሁን ምን ይሰራልሻል ሜካፕ ወርክ አይደለም እንዴ እኮ ወስተስ በይኮ ወስተስ ይበይሉታነጭሽ በመስተስ እሺ አሁን ቁርስ ያዘጋጀሽው ነገር አለ አዘጋጃለሁ ምን ችግር አለ ታዩ እኔ ሲጀምር ስብሰባ አለኝ ካንቺ ጋር የምትጮህበት ሰዓትም የለም ይኸውልሽ ልጆቼ ሊመጡ ስለሆነ በዚህ አያያዝሽ እኛ ላይ እንደለመድሽው ቁርስ እንደማሰጫቸው ስለገባኝ ሰው ልጨምር አስቤያለሁ ስለዚህ ለአስማማው ነግሬዋለሁ ሰው ይዞ ይመጣል ያቸውና ደና የሆነችው ነቀለችው ለምንድን ነው ለሆም ነው ለኩኪንግ ነው ለምንድስ ነው ሁሉንም ነገር የምትሰራ በደንብ የምትችል በተለይ ምግብ በደንብ የምታበስል እንደምንበላ ፍርፍር ምናምን ብቻ አይደለም እነሱ ይበሉ ምን አጠፋውኝ እኔ አሁን መቻ ይታለ ይቁርሶ ይታለ የለም እኮ አይሆን የሚያጋቡን ሪሙቭ አደርጋለሁ እንጂ ታይ ሌላውን ታይ እሱንና ታዩና ለዳምጪ ይቢ ደሞዜ የኔ እንዳለ ነው አስረጅ አበባ አንድ ያዳምጪ እሺ እሺ አበባ ካሽ ችግር አለ ማለት ነው እሺ ልጆቼ ሊመጡ ነው ነቃ ያለ ሰው ስለምፈልግ ለአስማማው ነግሬዋለሁ ያመጣልሻል የተወሰኑ ልጆች ከነሱ ያያቸውና ነቃ ያለችዋን አስገቢልኝ ስመጣኔን በደንብ አያታለሁ ቤቱን አሳያት በደንብ አርገሽ እስከዛ ድረስ ስራ ስለምጃት አደራ 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 ነቃ ያለች እኔ ለዲያስፖራ የምትሆነዋን አጣጭ መርጬ አይ እንትን ቀረጻ ላይ ነበር አማርኛ ይችላል ቻይኛ አረ ጉዴ አራ ፈንት እንዳይለ ቻይኛ ብቻ አይደል ቻይኛ በቁጥር በይ በመታይ ቋንቋ እዚህ አሁን ጸብ የለም በይልኝ እሺ እንደው ምን አድርገሽ ነው አለኮ በቃ ኢትዮጵያ ህዝብ ምንድነው የተፈጠረው ነገር እንደዚህ የምታበሳጩ ምንድነው ወይስ ደግሞ ተበሳጭቶ ነው ወይ ብዙ ጊዜ የተለመደው እንደውም በኢትዮጵያውያን ነው በተለይ በቃ በረኪና ጠጣልሻለሁ በቃ መኪና ውስጥ ገባልሻለሁ ብሎ እኛ ቻይኖች መኪና ላይ በቃ መኪና ይግጨኝ ወይ መኪናውም ራሱ በቃ ይብላኝ ብሎ ጥሩ ነው አይደል ምን ነው አያት ያቺ ጸፍት ልትመጣ ነው መሰል ወይ የኔ ጌታ እንነሳ ኦይ ሀዳ መንሱር ከትንሽ ሰው ጋር ውሎ ያቀማሉ ማለት ትልቅ በእድሜ እኔ ከትልልቆች ጋር ነው ህፃን እያለሁ እንትን የሚለው በራሱ ጡት ራሱ የምጠባው ማታ የመጣው ቀን አልጠባም ነው ምን ወጥቻለሁ ቀን ስራ ነኝ ስራ ማለት ትቻለሽ ማለት ነው እዛ እውነት ከሞተሮች ጋር ውላለሁ ከትላልቅ ሰዎች ጋር አልጠበኩም ነበር እንትን ቀን ወሬ ስለምታወራ ማታ ነው ራስት የምትጠባ ስራ ሰርተ መጣ ነው ነው ማጥቼ እዛ ማታ ጠባለሁ ከዛ ተኛለሁ ጧት መጥተው ወስዱኛል እሺ ከነሱ ጋር ምግብ በላለሁ እነማን ናቸው እነሱ አያሳስብሽ የሚባሉ በጣም አያሳስብሽ የሚባሉ ሞተረኞች በጣም ብዙ አሉ ስም መጥቀስ ባልፈልግም እንዴ አያሳስብሽ የሚባሉ ብለ ስም መጥቀስ ባልፈልግም በጣም ብዙ ልጆች ሞተር የሚነዱ አሉ ስም መጥቀስ ለምን አልፈለክም በጣም ብዙ ናቸው ይቀየማል አንዱን ጠርቻ አንዱን በእንትን ሁሉ በጣም ብዙ አሉ ከነሱ ጋር ሂጄ ይጋብዙኛል ምግብ ከነሱ ጋር ሞተር አትከፍልም አንተ አያሳስብሽ ግን የተባሉት ለምንድን ነው
እንትን ናቸው አራዳ ናቸው። ለምሳሌ አራዳ መገለጫው ምንድነው? እናንተ ሀገር አራዶች አራዳ ፍቅር ነው። የትም ገብቶ የትም ያመጣዋል። ነብር፣ እባብ፣ አንበሳ አይደለም፣ ጅብራ፣ እባብ፣ ውሻ፣ አነር፣ እባብ፣ አነር፣ ነብር፣ ድመት፣ አዞ፣ ኩሬታ እንዴ ያስፈራል። ምልክቱን ታሳየና ድመት ድመት እኮ ብዬ ነበር። ድመት ልጇን ቆይ ንገሪኝ። ድመት ጋር ድመት ልጇን ድመት ስትወልድ የእሷ ስሜት ድመት ብያለሁ። አነር ካልሲ፣ ሰው ጫማ እያሰረ እሺ፣ ካልሲ እያጠበ እየሰፋ ካልሲ አርጎ ጥፍር ቀለም የተቀባ አይደለም። ጥፍር ቀለም ተቀብቶ ካልሲ ሲያደርግ ቦካበት። አይደለም። ሴት ጥፍር ቀለም የተቀባች ካልሲ አርጋ አይደለም። ካልሲ አርጎ ጥፍር ቀለም ይቀባል እንዴ ሰው ልጅ? እስቲ በካልሲ ውስጥ ጥፍር ቀለም እየተቀባች ጥፍሯ ወጥቶ በግላቭ ውስጥ ወጥቶ ቆይ የተቀደደ ካልሲ የጥፍር ቀለም የተቀባጣት እየታየ አንድ ጣት ዛሬ ስቱዲዮ ድረስ መጥተው እንደው መከሩኝ እኮ ትልቁ ሰውዬ። አይኔ ምን ይሻለኛል? በልጅ ተመከርኩ፣ በአዋቂ ተመከርኩ። ምን አይነት አስተዳዳሪ ነው የምትሆነው? ምን አይነት መሪ ነው የምትሆነው? እኔ ብዬ የማስበው መንፈሳዊ፣ ምን አይነት መንፈሳዊ መሪ? ሰዎች ቤተክርስቲያን ምን እንደሆነች እንዲገባቸው ማድረግ። እንግዲህ አንተ ዛሬ መጠየቅን የፈለግከው ማለት ነው። እሺ፣ ለዛ ነው ትስኮረማ። እንደዚህ ልበል ነበር የሆነ ቦታ እንደዚህ ትያለሽ አንዴ፣ ከዛ ወደዚህ ሲመጣ እንደዚህ ትያለሽ። እግሬሽ እንኳን እንደዚህ እንዳልክ ፀጉርሽ ብቻ የሚንቀሳቀሰው ማለት ፀጉሬ ነው ትንሽ በእናትህ ረዘመና። እሺ አንድ ዝማሬ ዘምርልሻለሁ። ሕማማችንን ተቀበለ ደዌያችንንም ተሸከመ ስለ በደላችን ደቁ ያለ ኃጢአቱ ደከመ ያለ ኃጢአቱ ደከመ አንደበት የሚያወጣ የምስጋና ቅኔ አምላኬ ማዳን አይቻለሁ ባይኔ ወገባውት ሰማይ ፀሐይን ያቆመ ዛሬም ጎብኝቶኛል እየደጋገመ።
አቀማመጥ ራሱ ለየት ያለ ሜዲቴሽን ውልውል ፒክኒክ ፒክኒክ እኮ ምን ላድርግ? ኦሆ የማን የፈለጉት መሰለኝ እርሶ ዛሬ ዩ ፈረንጅ ወር እንዴ በጣም ዘንጠዋል። ግን በጣም እለት ወደ እለት እያበዱ ነው እየሄዱ ያሉ። እንዴ እንደው እኔ እኮ ድሮ ማለቴ ፈረንጅ ነው የምታገኙት ላይ ነበር። መጀመሪያ ከዚህ ወረጅ እስር ትተኛለሽ። አልነዳብሽ ሊነዱብኝ የሚያስቡ ነበር። ጉድዬ ነደደልሽ መኪና። ምን አባቱ ነው ሊያረግ የሚደውልብኝ? ይሄ ጉድ! እሺ ጉድ! ማማም ምን አባል አልኩህ አንተ? ረኝ ሰውዬ እንደሳቸው አርጅታለች እቺ መኪናና बात जब करती है ना तो शर्मा के बात करती है ታከቱኝ ሰውዬ ሰው ካረጀ ግን አያበጅም። እናንተ ምንድን ነው ሲጀመር ገፊ ጎበዝ ወይ ጉድ ነሽ ስምሽም ኪም ስራም ጉድ ነሽ። እድሜ ለሶሻል ሚዲያ ላይ መጀመሪያ ነጠላ ሙዚቃ ይለቀኩኝ ቫይራል ወጣ። በሙሉ ቫይራል ወጣ። በቃ በሙሉ እናን የኔዋ ብርቄ እኔ አይኔ ፍዝዝ ይበልል እኔ ጌታ እኔ ራሴ ደውልና ነጠላ ቤት እንዴ የማይሆን መጣጣል ሰኞ ጠዋት ማክሰኞ ማታ ያወጋነው ጥሩ ጨዋታ እየመጣ ባይኔውን ይላል ያንተ ናፍቆት እንዴት ይቻላል? ሮብ ዕለት ለሐሙስ አጥቢያ ወንዝ ወርጄ ይዤ ማጠቢያ ተፋፍኖ አየሁት በቀል እየለጋ ያንን አረጌ የኔዋ ብርቄ እናኒ አዝማታ አረጌ እናኒ ጉድ አረገችው እናኒ የኔውን በጌት ዓርብ አልፎ ደርሶ ቅዳሜ በእርሱ ፍቅር እኔ ታምሜ አይነጋ የለ ነጋ ሌሊቱ በቅዬ መጣ ተከፍሎ ናቱ። ደህና ዋላችሁ? ከየት ነው የመጣሽው? ከጠላ ቤት ያስታውቃል ነገሩ። አይ መጠየቃል ማለቴ ቢዝነስ አለኝ። ጠላ ቤት የት ሀገር ከተማ ሀገርሽ? እዚሁ ማለት እዚህ። እንደው ድንገት ነው የመጣሽው? ውድድሩን አስበሽበት ነው? አይ አስቤ ነው። ኑሮ አልሆን አለኝ። ኦኬ ኮማ አሁን ከጠላ ቤት ነው የመጣው ስትይ ለጉልበት እንዲሆንሽ ነው የጠጣሽው? ኑሮ መረረኝና እዚህ ሳንቲምም ካለ ታለንትም ካለሽ ሲሉኝ አለኝ ብዬ ነው የመጣሁት። አላችሁ አይደል ሳንቲም ነገር አለ በኋላ ማለት ነው። ለሳንቲሙ ነው የመጣሽው? እኔ ለኑሮ ከበደ። ስሟን መጀመሪያ ስሟን ነገረች። ብርቅዬ ባይልልኝ ነው። እሺ የተዘጋጀሽው ዘፈን የማንን ዘፈን ነው ይዘሽልን የመጣሽው? የህዝብ ነው። አውቀሽዋል? ጫማ ካልሲው ምናምን የተለያየ እንደሆነ አክብሬ ነው መድረኩ። አውቀሽው? መድረክ አክብሬ ነው። ድምቀት ለመድረኩ ድምቀት ነው እንጂ። አዎ እሺ። እንግዲህ ማን ዘፈን ነው የምትዘፈኝላት? የህዝብ ነው። ትዝታ እስቲ ጀምሪዋ። ምን አይነት ዕዳ ገባሁ ትዝታ እውነት የህዝብ ነው። እያረፍሽ ውሃ ያዟት እንዴ! ይሄ ነገር እንዴት ነው? ቦዲጋርድ ያስፈልጋል? የሚይዝ ወገብ አያስፈልግም። ግን ትዝታ እኮ ነው ያልሽን። አምባሰል እየዘፈንሽ ያለሽው ያው ይቀራራል። የህዝብ ስለሆነ ያው መስመሩ አንድ ነው ብለን ከበያን እንዴት ነህ እኔ ያለሁልህ ቢዝነስም ከፍቼ ተሰው ኖር ብዬ
አሰራለኝ የመንግስት ገቢዎች አይባልም። ይቅርታ ሰሞኑን ጉንፋን ነገር አንዴ ሙሉ ዘፈኑን በይው ማብራሪያው በዛ። እሺ አባቴ መቀየር ትችያለሽ። መቀየር ትችያለሽ። እሺ አረቄ መጠጣት በእኔ አልተጀመረም። ነዳኝ ወደ አይን እያንደረደረ አሁን ምን ያረጋል ማልቀስ መሳቁ እኛ ተጎኝተናል ተዚህ መድረኩ አይድል አገጥሞን ወደሱ እንዴ ብርቅ ሌላ ዘፈን አሁን ይሄም ጀምር እሺ ጀምር ኦኬ ማበዴ ነው አይቅልየት I'm crazy today. I'm crazy today. Nobody can. ይሄ ነገር እንዴት ነው? አማርኛ ነገር ይቀላቅላሉ። ካምባሰል ነው ክሬዚ ከምንና ደከመኝ እንግዲህ ያወጣሉ። ደከመኝ ብርቅዬ ጥሩ ነው። አሁን ያለሽው በርቺ። ደከመኝ አረኛም ድክም ምን አለ ምን አንቺ ብቻ ከደከመሽ በቃ ብርቅዬ ለዛሬ አልተሳካልሽም። በቃ ከደከመሽ ለምቢ ሌላ ዘፈን ትሞክሪያለሽ። በቃ ሌላ ዘፈን አንድ ዘፈን ሞክሪ እንደገና። انت اللي بيتت تسمعي ናቲ ጠላቤት አንተ ጉሽ እሺ እንግዲህ ሞት ይሄ እኮ ህዝብ ፊት ፈራሁ እንጂ ድምጽሽ ጥሩ ነው። አካሄዱ ዳንሶችም ጥሩ ናቸው። ግን አንድ ሐሳብ አጨርሽም። ሙዚቃ ደግሞ ለሰው ልጅ አይም ማገሪት ተሽክም አይጨርስ ምን ዲት እኔ እኮ አይደለም ወረፍኩት ነው አይጨርስ የህዝብ ነው ብላለች። ብታልፊ ለዛሬ ቅር አይለኝም። ለሙከራሽ፣ ለሐሳብሽ፣ ለልፋትሽ ጥሩ ነገር እንዳለሽ ያስታውቃል። አለኝ አንዴ ለምን ጠላ ቤት ሰው ሲጠጣ እንደምታንጎራጉሪያቸው የለም እዛ ጠላ ቤት ላይ ደስ የሚሉ ዘፈኖች ብዙ ጊዜ ይሰማሉ። እንደከነሱ ታረቂ የእንጅባራው ለቤላጣው አንቺ ጋር የሚለኝ እንደዚህ ነው መስራት ያለብሽ። እሺ እንትን አዎ ነበር አረቄ ከዓመት እስከ ዓመት አረቄ እኔ ያቃጠለ አረቄ የስንቱን ጉበት አረቄ እየቀቀለ ምናምን የሚለው ነው አንቺ መጫወት ያለብሽ ካንቺ ጋር ነው። እንግዲህ የሚቀጥለው ይሄንን አሁን እሱ የዘፈነልሽን እሱን ጨማምረሽ አሻሽለሽ ደግሞ የተሻለ ስራ ይዘሽ ትመጫለሽ። ዛሬ ግን ተሳክቶልሻል። ተሳካ? አዎ። እሺ እናቴ አመሰግናለሁ። እግዚአብሔር ይስጥልኝ። አላችሁ እንደ ሳንቲም ነገር ለከውለል ትራንስፖርት ነው። እሺ መሳፈሪያ አይጠፋም። መሳፈሪያ እናተርፋለን ብለን ማቋቋም ነው። ይሄን አይደለም ማንም በመጣ ቁጥር እየሰጠ እንዴት ነው ይሄ በነፃውን እኮ ምንም ነገር አይገኝም። እውነት ነው። ይሄ ድምጽ ማለት ሊሰረቅ ይችላል። እውነት ነው። ይሄው እሺ ነህ ተባረክ። እንግዲህ ትራንስፖርት ነው። ይሄ ግን ባልወጣስ ማለት ኦክታቡን ነው። አይ እና ባልወጣስ እንጂ ብር ካሸለመ ደግሞ አለኝ ይላል ማለት ሌላ ብጨምር ጨምሩልኝ አክሉልኝ። እንደህም እኮ እኛ ሆነን እኮ ምንም ይገባሽ አልነበረም እኮ አይ ሄድበት አልወጣም ዘራላታኪ 200 ብር እንደተቀበለ